በልጅነቴ ትንሽ ጥሩ ተማሪ ነበርኩ። ያው የደረጃ ተማሪ ነበርኩና ብዙ ጊዜ ሰዎች ወደዚህ እንድገባ ሪኮመንድ አደረጉኝ፣ ያው አቅጣጫ ሰጡኝ። እኔም ያው ታላላቆች አቅጣጫ ተከትዬ እዚህ ደርሻለሁ። ወደዚህ ሕክምና ፊልድ ገብቻለሁ። ከዛ በኋላ ያው ትምህርቱንም በስራ ተከታትዬ እዚህ ደረጃ ደርሻለሁ እና ያው ሁሌ እችላለሁ ብሎ ማሰብ ነው። በሀሳብ ካለ አንዱ በሌላ መንገድ ቢሰራው ሌላ ሰው ደግሞ በሌላ መንገድ ይሰራዋልና እዛ ሀሳብ ካለ መንገዱ ሊለወጥ ይችላል እንጂ መድረሱ አይቀርም ማለት ነው። ደስ ብሎኛል። እሱንም ለመስራት ፈቃደኛ ነኝ። አሁን የተመረቅነው ኃላፊነት ነው የተጫነብን ማለት ነውና እሱን ለማገልገል ትልቅ መነሳሻ ነው ማለት ነው። ቤተሰብም ይህ ሁሉ የለፋበታልና ሁሉም መነሳሻ ነው። እዚህ ዛሬ የተሰበሰበው ሁሉም ሰው መነሳሻ ነው በኋላ ለምንሰራው ነገር ማለት ነውና ደስ ብሎኛል እሱን ለመስራት። መጀመሪያ እግዚአብሔርን አመሰግናለሁ። ከሁሉም በላይ ጽናትና ብርታት ሰጥቶ እዚህ ላደረሰኝ። በመቀጠል ደግሞ ሁሉ ቤተሰቤን ማመስገን ፈልጋለሁ። ብዙ ፈተና ውስጥ ቤተሰብ ነው አብሮ የሆነውና በተለያዩ ችግሮች መካከል አብሮ የረዳኝ ቤተሰቤን ነውና በመቀጠልም ቤተሰቤን ማመስገን ፈልጋለሁ። ከዛ በተጨማሪ ደግሞ ለዚህ ላደረሱ አስተማሪዎቼ እውቀትንም ለመገቡ ለነሱም ማመስገን ፈልጋለሁ ማለት ነው። ምስጋና ሀሳቤ ነው። ከተራዳኝ ደግሞ ለሁሉም ህብረተሰብ በጣም ማመስገን ፈልጋለሁ። እነሱ ድምጽ ባይኖር እዚህ አልደርስም ነበርና ዩኒቨርሲቲውም ትምህርቱን እንድማር መንገዱን ስለከፈተም አመሰግናለሁ።